ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አቶ አረጋ ከበደ አሰናብቱኝ ማለታቸው ተሰማ፣ እንዲሁም የህወሓቱ ሳምሪ ቡድን በወልቃይቶች ላይ እየፈጸመ ያለው ጥቃት የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ አቶ አረጋ ከበደ ከባድ የጤና እክል ስለገጠመኝ ከስልጣን መልቀቅ እፈልጋለሁ ማለታቸው ተሰማ። በዚህም ለአማራ ክልል ከሰሞኑ 7ኛው ፕሬዝዳንት ሊሾም እንደሆነም ጭምጭምታዎች እየወጡ ይገኛል። አቶ አረጋ ከበደም 3 ጊዜ መልቀቂያ ደብዳቤ ማስገባታቸው ተሰምቷል። ይህንን ተከትሎም አቶ አረጋ ከበደ በሌላ ሰው ሊተኩ እንደሚችሉ እየተነገረ ያለ ሲሆን ጠቅላይ ሚኒስትሩም ለተመስገን ጥሩነህ ትዕዛዝ ሰጥተዋል ተብሏል። እስካሁን ድረስም አቶ አረጋን ይተካሉ የተባሉ 3 ሰዎች እጩ ሆነው መቅረባቸው ተሰምቷል። ከእጩዎቹ መካከልም የጠቅላይ ሚኒስትር ጽህፈት ቤት ቢሮ ሰው የነበሩት የክልሉ ብልጽግና ጽህፈት ቤት ኃላፊው አቶ ይርጋ ሲሳይ፣ ምክትል ርዕሰ መስተዳደሩ አቶ አብዱ ሐሰን እንዲሁም ሌላ አንድ አመራርም ይገኝበታል ተብሏል። አቶ አረጋ ከበደ ለምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ጭምር በተደጋጋሚ ጊዜ የጤና እክል ገጥሞኛል፣ መልቀቅ እፈልጋለሁ የሚል ጥያቄ ቢያቀርቡም አቶ ተመስገን ጥሩነህ ቆይ ትንሽ ጠብቅ የሚል ምላሽ መስጠታቸውን ተከትሎም አቶ አረጋ በተመስገን ጥሩነህ ጫና ነው ክልሉን እየመሩ ያሉትም ተብሏል። ተመስገን ጥሩነህም ይህንን ጉዳይ በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውና አብይ አህመድም አንተ ይሆናል የምትለውን አድርግ፣ ለውጥ ያመጣል፣ የብልጽግናን ፍኖተ ካርታ ያስቀጥላል የምትለውን ሰው አንተ አቅርብ፣ በዛ መንገድ መሄድ አለበት በሚል ኃላፊነቱን ለተመስገን ጥሩነህ መስጠታቸውም ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ በ7 ዓመት የስልጣን ቆይታቸው ለአማራ ክልል 6 ፕሬዝዳንትን የሾሙ ሲሆን በዚህም በለውጡ ዋዜማ አቶ ገዱ አንዳርጋቸው፣ ቀጥሎም አሟሟታቸው ሚስጥር የሆነው ዶክተር አምባቸው መኮንን፣ ከዚያም ክልሉን ለማረጋጋት አቶ ተመስገን ጥሩነህ፣ ቀጥሎም አቶ አገኘው ተሻገር፣ ዶክተር ይልቃል ከፋለ እስከ ኮማንድ ፖስቱ ድረስ እንዲሁም ከኮማንድ ፖስቱ በኋላም አቶ አረጋ ከበደ 6ኛው የአማራ ክልል ፕሬዝዳንት ሆነው ተሹመው ክልሉን በጦርነት ላይ የመሩት ይገኛሉ። ጠቅላይ ሚኒስትር አብይ አህመድም አቶ አረጋ ከበደ ላይ እምነት እንዳላቸው በተለያየ ጊዜያትም ሲያደንቋቸው ተደምጠዋል። ይሄ በእንዲህ እንዳለም በዛሬው ዕለት በባህር ዳር ከተማ የቦምብ ፍንዳታ መድረሱ ተሰምቷል። 2 ተከታታይ ፍንዳታዎች ደርሰዋል የተባሉት ደግሞ አልዋቅ ተብሎ በሚጠራው ሆቴል አካባቢ ሲሆን ይሁን እንጂ ይሄ ጥቃት የሰብአዊ ጉዳት ስለማድረሱ አለማድረሱ ግን የታወቀ ነገር የለም ተብሏል። አሁንም የሰብአዊ ጉዳት እያስከተሉ የሚገኙ ውጊያዎችና የሚፈጸሙ ጥቃቶች ግን እንዳሉ ናቸው። በሰሜን ሸዋ ዞን ሬማ፣ በምዕራብ ጎንደር ሙሴባም፣ በጎጃም ቀጠና ጎንቻ የደረሱትም ለአብነት ይጠቀሳሉ። ከሰሞኑ በፋኖ ኃይሎችና በብልጽግናው መንግስት መካከል ሊደረግ በሚችል የድርድር ሁኔታ ላይም የሰላም ካውንስል የተሰኘው ተቋም መግለጫ መውጣቱ የሚታወስ ሲሆን ይህም በየትኛውም ሀገር በአውሮፓም ይሁን ድርድር እንዲከናወን እናደርጋለን፣ የፋኖ ኃይሎችም ምላሽ እንሰጣቸዋለን ብለውን እየጠበቅናቸው ነው ሲል አሳውቀው እንደነበር አይዘነጋም። ዛሬ ደግሞ ይህ የአማራ ክልል የሰላም ካውንስል በካውንስሉ እውቅና ያለው የታቀደም ይሁን የተጀመረ የሰላም ድርድር የለም ሲል ይፋ አድርጓል። ጠቅላይ ሚኒስትሩ ከቀናት በፊት በፓርላማ ውሏቸውም ይሁን ከወራት በፊት በተመሳሳይ እየተደራደሯቸውና እየተነጋገሯቸው ያሉ ቡድኖች በአማራም በኦሮሚያም ክልል እንዳሉ መግለጻቸው የሚዘነጋ አይሆንም። የአማራ ክልል የሰላም ካውንስል ደግሞ በፋኖ ኃይሎችና በፌዴራል መንግስት መካከል በአውሮፓ የሰላም ድርድር ለማድረግ መታሰቡን የሚገልጹ ሐሳቦችን እንደማያውቃቸው አስታውቋል። የካውንስሉ ሰብሳቢ አቶ ያየሄራድ በለጠም ከ1 ሳምንት በፊት ይህንን ተናግረው እንደነበር ግን የሚዘነጋ አይሆንም። አሁን ደግሞ ሰብሳቢው ካውንስሉ ሁለቱንም ወገን ወደ ሰላም ስምምነት እንዲመጡ ጥረት እያደረገ እንደሚገኝ የገለጹ ሲሆን ይሁን እንጂ በዚህ ሰዓት ምንም አይነት የተጀመረ ድርድር የለምም ብለዋል። ወደ ድርድር ለመግባት በርካታ የሚያስፈልጉ ሂደቶች መኖራቸውን ያነሱ ሲሆን የዓለም አቀፉ ማህበረሰብ ጫና እንዲያሳድር ጥሪ ከማድረግ በዘለለ ስምምነት የተጀመረበት አካሄድ ግን በፍጹም የለም ሲሉም ነው የገለጹት። በሌላ ዜና የህወሓቱ ሳምሪ ቡድንና የወልቃይቶቹ ጥቃት። የህወሓት ክንፍ የሆነው የሳምሪ ቡድን ወይንም አርሚ 70 አባላት በሃጎስ አጽባሃና በእነ ቴዎድሮስ መሪነት በካርቱም ከተማ መግባታቸው ተረጋግጧል። በሱዳን ያሉ ምንጮች እንደገለጹት ለመንግስት ሲታገሉ ከቆዩ በኋላ የሁለተኛ ዓላማቸውን ሥራ ካርቱም ላይ ጀምረዋል ሲሉም ገልጸዋል። በካርቱም በአንዱርማን በባህር የሚኖሩ የወልቃይት ጠገዴ አማራ ማህበረሰብ አባላትን በመግደል ላይ ይገኛሉ የሚሉት ምንጮች
የሳምሪ ቡድን ወልቃይቶች ላይ ጥቃት ለማድረስ የተደራጀ ቡድን ነውም ብለዋል። አሁንም በስደት በሚኖሩ ወገኖቻችን ላይ የማይካድራ ሁለተኛ ጭፍጨፋ በሱዳን ዋና ከተማ ተጀምሯል የሚለው የሀብታሙ ታደለ ዘአርሴማ ዘገባ አሁንም በሕይወት ያሉ ወገኖቻችን ወደ ምዕራብ ሱዳን ወደ ኩርዱፋን ግዛት በመጓዝ ላይ ይገኛሉም ብለዋል። በመንገድም በረሃብና በውሃ ጥም ሕይወታቸውን ያጡ ዜጎች እንዳሉ ምንጮች ያመለክታሉ። ምክንያቱም የትራንስፖርት አገልግሎት የለም፣ በእግር ነው ሕዝቡ እየተጓዘ ያለው ሲልም አብራርቷል። ግድያ እየተፈጸመባቸው ያሉት አካባቢዎች በካርቱም ግዛት አንደኛ ሶንዴም እስካሁን የታወቁ 5 ቤተሰብ አንድ ቤት ውስጥ፣ ሁለተኛ አቡ ሐማማ ወደ ሂላ ጀዲዳ መሄጃ የድሮ ገበያ ማዕከል 3 ሰው፣ ሶስተኛ ካርቱም ተላቲ 2 ሰው፣ አራተኛ ሰሐፋ ዘሊጥ ማሃጣ ሰባ 3 ሰው፣ አምስተኛ አርገዊ ሸራ አርመያ 6 ሰው፣ ስድስተኛ ኢሚቲዳድ አካዳሚ ሆስፒታል ዙሪያ 4 ሰዎች መገደላቸውንም ገልጿል። አንዱርማን ግዛት ሱጋ አንዱርማን፣ ሱጉዝ ቤት በሚባሉ አካባቢዎች ደግሞ 19 ሰዎች በሳምሪ መገደላቸውን ሀብታሙ ገልጿል። በጠቅላላ በአልቡርሃን እጅ በገቡ ግዛቶች በወልቃይቶች ላይ ጥቃት እየተፈጸመ ይገኛል የሚሉት በዚያው የሚኖሩ ነዋሪዎች ደግሞ የአማራ ተወላጆች የሆኑ በሱዳን የሚኖሩ ነዋሪዎች ሁሉ ፈተናውስ ናቸው ሲሉ ገልጸዋል። የሚመለከተው አካል ዜጎቻችንን ከሱዳን እንዲወጡ መተባበር አለበት። እስካሁን ድረስ የተገደሉት 42 ሰዎች ደርሰዋል የሚለው ዘገባው ስም ዝርዝራቸው ተመዝግቦ ተቀምጧልም ይላል። በመጨረሻ ትራምፕ ስለ ቲክቶክ አዲስ ውሳኔ አሳለፉ። የቲክቶክ ጉዳይ ከቀነ ገደቡ በፊት እልባት ያገኛል ሲሉ ትራምፕ ገልጸዋል። በቻይናው ባይት ዳንስ ኩባንያ ባለቤትነት የሚተዳደረው ቲክቶክ በደህንነት ስጋት የተነሳ በአሜሪካ ውስጥ እገዳ የተጣለበት መሆኑ ይታወቃል። ይሁንና ፕሬዝዳንት ትራምፕ ስልጣን መያዛቸውን ተከትሎ ይህ እገዳ እንዲነሳለት ያደረጉ ሲሆን ይህም ለ75 ቀናት የሚቆይ ትዕዛዝ ነው። በዚህም መሰረት ይህ ቀነ ገደብ በዚህ ሳምንት ማለትም ኤፕሪል 5 የሚጠናቀቅ ይሆናል። ትራምፕ ዛሬ ስለ ጉዳዩ ተጠይቀው ሲመልሱ በርካታ ገዢዎች መጥተዋል። ቲክቶክን ለመግዛት በጣም የሚገርም ፍላጎት ታይቷል። እኔም ራሴ ቲክቶክ እንዲቀጥል እፈልጋለሁ ብለዋል። ምክትላቸው ጄዲ ቫንስ ይህን ጉዳይ በቅርበት እየተከታተሉት መሆኑንም አስረድተዋል። ከቀነ ገደቡ በፊት ጉዳዩ እልባት ያገኛል የሚል እምነት እንዳላቸው የገለጹት ትራምፕ ድርድሩ ባይሳካ ደግሞ ቀነ ገደቡ እንደሚራዘምም አስታውቀዋል። በዚህ ድርድር ላይ የቻይና ሚና ከፍተኛ አስተዋጽኦ እንዳለው ጠቅሰው ቻይናውያን ለዚህ ድርድር ፍቃድ ከሰጡ የተወሰነ ታሪፍ እንደሚቀንሱላቸውም አስረድተዋል። ቲክቶክ እገዳው እንዲነሳለት የአሜሪካ ድርጅቶች ድርሻ እንዲኖራቸው የተባለ ሲሆን እስካሁን በርካታ ባለሀብቶች ከዚሁ ጋር ተደጋግሞ ስማቸው እየተነሳ መሆኑ ይታወቃል። ዛሬ እንደተሰማው ደግሞ ብላክስቶን የተሰኘው የአሜሪካ ድርጅት በቲክቶክ ላይ መጠነኛ አክሲዮን ለመግዛት ጥያቄ አቀርበዋልም ተብሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ